ስለ ምግባችን ግብዓቶች ብዙ እናወራለን። አትክልቶች፣ ፕሮቲኖች እንዲሁም ጤናማ ቅባቶች። በአመጋገባችን ረገድም በምግባችን ውስጥ ስላሉ ንጥረ ነገሮች፣ ስለ ፍሬሽ አትክልትና ፍራፍሬ ምርጫ ከፍተኛ ጊዜ እናጠፋለን። ነገር ግን ምግቡን የምናዘጋጅባቸውን ዕቃዎችና በየዕለቱ የምንጠቀምባቸውን የማብሰያ ዕቃዎች በጤንነታችን ላይ ስለሚኖራቸው አሉታዊ ተጽዕኖ የምናስብበት ጊዜ በጣም አነስተኛ ነው። ክቡራን አድማጭ ተመልካቾቼ፣ በዚህ ቪዲዮ በምግብ ማብሰያዎቻችን ውስጥ ስለሚገኙ መርዛማ ኬሚካሎች፣ በጤና ላይ ስለሚያደርሱት የከፋ ጉዳት እንዲሁም መውሰድ ስላለብን ጥንቃቄ በዝርዝር መረጃ ሰጣችኋለሁ። በቪዲዮ ማጠቃለያ ላይም አንድ ቀላል ፈተና አለኝ። የምግብ ማብሰያ ዕቃዎቻችሁን ሂዱና እዩ። በየቀኑ የምትጠቀሙባቸው ድስቶችና መጥበሻዎች በጊዜ ሂደት ይፋፋቃሉ ወይም ይበላሻሉ ከሆነ ከዚህ በኋላ መፍትሄው በእጅዎ ነው። ወደ ዝርዝር መረጃው ከማለፌ በፊት ክቡራን አድማጭ ተመልካቾቼ 2 ሰከንድ ብቻ ወስዳችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር አድርጉልኝ። ይህ ለእናንተ ምንም አይነት ወጪ የለውም። ለእኔ ግን ይህን መሰል መረጃዎችን ማቅረቤን እንድቀጥል ያበረታኛል። ብዙ ጊዜ የምንጠቀምባቸው መጥበሻዎች ወይም ድስቶች ምንም ጉዳት የሌላቸው ሊመስለን ይችላል። ነገር ግን የተበላሹ የማብሰያ ዕቃዎች በድካም የምናዘጋጀውን ምግብ ከማበላሸት አልፈው ስር ለሰደደ የጤና ጉዳት ይዳርጉናል። በወጥ ቤታችን ውስጥ የምንጠቀምባቸው ዕቃዎች ምግብን ብቻ የሚይዙ ሳይሆኑ በሙቀት፣ በአሲድና በጊዜ ሂደት የምግቡን ይዘት የሚቀይሩ አደገኛ ኬሚካልን የያዙ መሆናቸውን ስንቶቻችን እናውቃለን? በአጠቃላይ እነዚህ የማብሰያ ዕቃዎች ከምንመገበው ምግብ ጋር እንዴት እንደሚገናኙና ጤናችንን ለመጠበቅ ምን አይነት ምርጫዎች ማድረግ እንዳለብን መረዳት እጅግ አስፈላጊ ነው። በምግብ ማብሰያ ዕቃዎቻችን ውስጥ ጥቅም ላይ የሚውሉና በጤና ላይ ከፍተኛ ጉዳት ከሚያስከትሉ ዋና ዋና መርዛማ ማቴሪያሎች ቀዳሚ የሆኑትን ጥቂቶቹን እንመልከት። አንደኛ፣ PTFE ወይም ቴፍሎን። በብዛት ነንስቲክ ወይም ምግብ እንዳይዙ ተብለው በሚሸጡ ድስቶች ላይ የሚቀባ ሰው ሰራሽ የፕላስቲክ ሽፋን ሲሆን እነዚህ መጥበሻዎች በመጠነኛ ሙቀት የተረጋጉ ናቸው። ነገር ግን ሙቀታቸው ወደ 500 ዲግሪ ፋራናይት ወይም 260 ዲግሪ ሴልሺየስ ሲደርስ ሽፋናቸው በሞለኪውላዊ ደረጃ መበላሸት ይጀምራል። ይህ መበላሸት ሲተነፍሱት ጉንፋን መሰል ምልክቶችን ሊያስከትል የሚችል ጋዝ ይለቃል። በቤት ውስጥ ያሉ አፋትን ደግሞ ወዲያውኑ ሊገድል ይችላል። ምንም እንኳን በደንብ አየር በሚያገኝ ቤት ውስጥ ለከፍተኛ የጤና አደጋ የመጋለጥ ዕድሉ ዝቅተኛ ቢሆንም የማያጣብቁ ወይም ነንስቲክ መጥበሻዎችን በከፍተኛ ሙቀት አለመጠቀምና የተፋፋቀ ወይም ቅርጻቸው የለቀቁ መጥበሻዎችን ከመገልገል መቆጠብ የተሻለ ነው። ሁለተኛ፣ PFAS ወይም PFOA ወይም ደግሞ PFOS። እነዚህ አይነት በማብሰያ ድስቶች ውስጥ ያሉ መርዛማ ነገሮች ፎሬቨር ኬሚካልስ በመባል የሚታወቁ ሲሆን የቴፍሎን ሽፋንን ለመስራት የሚያገለግሉ ኬሚካሎች ናቸው። ፎሬቨር ኬሚካልስ ወይም የማይጠፉ ኬሚካሎች የተባሉት በሰውነታችን ውስጥም ሆነ ከሰውነታችን ውጪ መበስበስ ስለማይችሉ ነው። እነዚህ መርዛማ ኬሚካሎች ከምግብ ጋር ተቀላቅለው ወደ ሰውነት ሲገቡ የሆርሞን መዛባት፣ የካንሰር አደጋ በተለይም የኩላሊትና የወንዶች የዘር ፍሬ ወይም ቴስቲኩላር ካንሰር፣ በነፍሰ ጡር ሴቶች ላይ ደግሞ የጽንስ እድገት መስተጓጎልን ያስከትላሉ። እንዲሁም በሽታ የመከላከል አቅምን መዳከምን ያመጣሉ። ሶስተኛ፣ ጥሬ አልሙኒየም ወይም ሮው አልሙኒየም። ቀለል ያለና ሙቀትን በደንብ የሚያስተላልፍ መሆኑ ለብዙዎች ተወዳጅ ማብሰያ እንዲሆን አድርጎታል። በአገራችን በብዛት የሚገኙት ቀላል ክብደት ያላቸው የብርማ ቀለም ድስቶችና የብረት ድስቶች የአልሙኒየም ውጤቶች ናቸው። ዳቦ ለመጋገርና ኦቨን ውስጥ የተለያዩ ምግቦችን ለማብሰል አልሙኒየምን መጠቀም በስፋት የተለመደ ነው።
አልሙኒየም በጣም ንቁ ወይም አክቲቭ ማዕድን ነው። እንደ ቲማቲም፣ ሎሚ፣ እርጎ ወይም ኮምጣጤ ያሉ አሲዳማ ምግቦችን በእነዚህ ድስቶች ውስጥ ሲያበስሉ አልሙኒየሙ በከፍተኛ መጠን ቀልጦ ወደ ምግብ ውስጥ ይገባል። የሰው ልጅ ኩላሊት አነስተኛ መጠን ያለው አልሙኒየምን ማስወገድ ቢችልም በብዛት ወደ ሰውነት ውስጥ ገብቶ የተከማቸ አልሙኒየም የአእምሮን የመርሳት በሽታ ወይም አልዛይመርስ ዲዚዝ እና የነርቭ በሽታዎችን ያስከትላል። በሰውነቶ ውስጥ የሚከማች መርዛማ ንጥረ ነገርን ለመቀነስ የሚፈልጉ ከሆነ አሲዳማ ምግቦችን በቀጥታ ከአልሙኒየም ጋር ከማገናኘት ይቆጠቡ። በአካባቢው የሚያገኙት ብቸኛ የማብሰያ ዕቃ አልሙኒየም ብቻ ከሆነ አኖዳይዝድ አልሙኒየም ያላቸውን ማብሰያዎች ይጠቀሙ። አኖዳይዝድ አልሙኒየም በኤሌክትሮ ኬሚካላዊ ሂደት የተፈጥሮ የኦክሳይድ ሽፋኑ በከፍተኛ ሁኔታ እንዲወፍር የተደረገ አልሙኒየም ነው። ይህ ሂደት አልሙኒየሙን እጅግ በጣም ጠንካራ፣ ዝገትን የሚቋቋምና ውበት ያለው እንዲሆን ያደርገዋል። አራተኛ መርዛማ ሊድና ካድሚየም በአንዳንድ ርካሽ የሴራሚክ ድስቶች፣ የሸክላ ዕቃዎችና ዲዛይን ባላቸው ብርጭቆዎች ላይ ደማቅ ቀለም ለመስጠትና ዕቃው እንዲያንጸባርቅ የሚቀቡ ከባድ ማዕድናት ወይም ሄቪ ሜታልስ ናቸው። እነዚህ መርዛማ ኬሚካሎች ድስቱ ሲፋፋቅ ወይም በሙቀት ብዛት ቀለሙ ሲላጥ ወደ ምግቡ በቀላሉ ይገባሉ። ሊድ በተለይ በሕፃናት ላይ የአንጎል እድገት መገታትንና የነርቭ መታወክን ያስከትላል። አምስተኛ ያልተሸፈነ መዳብ ወይም አንላይንድ ኮፐር በማብሰያ ቁሳቁሶች ላይ በውስጠኛው ክፍል ላይ እንደ ስቴንለስ ስቲል ያለ መከላከያ ሽፋን የሌለው ንጹህ መዳብ ሲሆን መዳብ ከምግብ ጋር ቀጥታ ሲገናኝ በተለይ ከአሲዳማ ምግቦች ጋር በመዋሃድ ከፍተኛ የሆነ የመዳብ መርዛማነት ወይም ኮፐር ቶክሲሲቲ ያመጣል። ይህም ለአንጀት መቆጣት፣ ለጉበትና ለኩላሊት በሽታ ይዳርጋል። ታዲያ እነዚህን ሁሉ መርዛማ ኬሚካሎችን የያዙ በኩሽናው ያሉ የማብሰያ ዕቃዎች ማለትም ድስቶች፣ መጥበሻዎች፣ የሻይ ማንቆርቆሪያዎች እንዲሁም ማማሰያና ጭልፋዎች መኖራቸውን ዛሬውኑ ያረጋግጡና የመፍትሄ አማራጮችን መተግበር ይጀምሩ። ለመሆኑ ከላይ የዘረዘርናቸው መርዛማ ኬሚካሎች በቤቴ ውስጥ ባሉ የማብሰያ ዕቃዎች ላይ መኖራቸውን እንዴት ማወቅ እችላለሁ ብለው እንዳይጨነቁ በቀላሉ መለየት ይቻላል። የአልሙኒየም ድስቶች ቀላል ክብደት ያላቸው፣ የብርማ ወይም ሲልቨር ቀለም ያላቸውና በቀላሉ በቢላ ወይም በጭልፋ የሚፋፋቁ ድስቶች ናቸው። የቴፍሎን ድስቶች በውስጣቸው ጥቁር ወይም ጥቁር ግራጫ የሆነ ምግብ የማይዝ ነንስቲክ የሆነ ለስላሳ ሽፋን ያላቸው ድስቶች ናቸው። የሴራሚክ ድስቶች ደግሞ ውስጣቸው ነጭ፣ ደማቅ ሰማያዊ ወይም ሌላ ቀለም ያላቸውና ምግብ እንዳይዝ ወይም እንዳያጣብቁ ተደርገው የተሰሩ በመሆናቸው በቀላሉ መለየት ይቻላል። በጤና ላይ ጉዳት የሌላቸው የምግብ ማብሰያ ቁሳቁሶችን በሚፈልጉበት ጊዜ ለኬሚካላዊ ሂደት ምላሽ የማይሰጡ ቁሳቁሶች ላይ ማተኮር ተገቢ ነው። እነዚህ ማቴሪያሎች ምንም አይነት ኬሚካል ስለማያወጡ በነጻነት መጠቀም ይችላሉ። እንደምንኖርበት አካባቢና እንደ ገበያ ሁኔታ ቢወሰንም በአጠቃላይ የማብሰያ ዕቃዎችን በምንገዛበት ጊዜ የሚከተሉት የማብሰያ ዕቃዎች ላይ ማተኮር ግን ተገቢ ነው። አንደኛ፣ ባለ 3 ደረጃ ስቴንለስ ስቲል ከማይዝግ ብረት የተሰራ በምግብ ዝግጅት ዘርፍ ያሉ ባለሙያዎች እንደ ዋና መሳሪያ የሚጠቀሙበት ማብሰያ ሲሆን ምንም አይነት የብረት ጣዕም ወይም ኬሚካል ወደ ምግብ ውስጥ ስለማይጨምር ተመራጭ የኩሽና ዕቃ ነው። ጠንካራ፣ ለማጽዳት ቀላልና ከማንኛውም ሌላ ቁሳቁስ በተሻለ ከፍተኛ ሙቀትን መቋቋም የሚችል ነው። ዝገትና ጭረት የማይፈጥርና አሲዳማ ምግቦችን እንደ ቲማቲም፣ ሎሚ መሰል ነገሮች የተጨመረባቸውን ምግቦች ለመስራት ፍጹም አስተማማኝ ነው። ሌላው ምርጥ ምርጫ ደግሞ በደንብ በብረት የጠገበ ካስት አይረን
መጥበሻ ወይም ድስት ነው። የብረት መጥበሻ ወይም ድስት ሙቀትን የመያዝ አቅሙ ብቻ ሳይሆን ዘይት ሲያርፍበት በተፈጥሮ የማያጣብቅ ገጽታ የመፍጠር ችሎታው ተወዳጅ ያደርገዋል። ምንም እንኳን ከሌሎች ዕቃዎች የበለጠ እንክብካቤ ቢፈልግም እስከ 100 ዓመት ድረስ ሊያገለግል የሚችል ዕቃ ነው። የብረት ምጣድን በዕቃ ማጠቢያ ማሽን ወይም ዲሽወሸር በፍጹም አይጠቡ። በሙቅ ውሃና በእጅ ካጠቡት በኋላ ወዲያው በጨርቅ ያድርቁት። እንዳይዝግ ደግሞ ጥቂት የምግብ ዘይት ቀብተው ያስቀምጡት። ሁለተኛ፣ የሸክላ ዕቃዎች ወይም ፒውር ክሌይስ ሙሉ በሙሉ ከንጹህ አፈር ወይም ሸክላ የተሰሩ ስለሆኑ ምንም አይነት መርዝ የላቸውም። ምግብን በዝግታና በጥሩ ጣዕም ያበስላሉ። ነገር ግን በኢንዱስትሪ የተመረቱ የውጭ አገር የሸክላ ዕቃዎችን በሚገዙበት ጊዜ ላዩ ላይ የተቀባው አንጸባራቂ ቀለም ሊድ የሌለው ወይም ሊድ ፍሪ መሆኑን ማረጋገጥ ያስፈልጋል። ሶስተኛ፣ ከእንጨት ወይም ከቀርከሃ የተሰሩ የወጥ ማማሰያዎችና ጭልፋዎች ከተፈጥሮ የተሰሩ በመሆናቸው ለጤና 100% አስተማማኝ ናቸው። ድስቶችን አይፍቁም፣ በሙቀት አይቀልጡም፣ እንዲሁም ቢፒኤ የተባለው መርዛማ ኬሚካል በውስጣቸው የለም። በመጨረሻም ይህን ጠቃሚ መረጃ አድምጠው መተግበር ከጀመሩ በኩሽናው ውስጥ ጤናማ የሆነ የምግብ ማብሰል ሂደት መፍጠር ይችላሉ። በአንድም ይሁን በሌሎች ምክንያቶች በቤቶ ውስጥ ያሉትን ሁሉንም ዕቃዎች በአንድ ጊዜ መለወጥ ከባድ ሊሆን ይችላል። ነገር ግን ያሉትን ዕቃዎች እንዴት እንደሚጠቀሙባቸው ጥበብ የተሞላበት ውሳኔ ማድረግ ይችላሉ። በየዕለቱ ለምግብ ዝግጅቶ ነን ስቲክ ያልሆኑና ጠንካራ ለሆኑ ዕቃዎች ቅድሚያ ይስጡ። የማያጣብቁ ወይም ነን ስቲክ የሆኑ መጥበሻዎችን ደግሞ እንቁላልን የመሳሰሉ ስስ ምግቦችን ለማብሰል ብቻ ይጠቀሙባቸው። ምግብ በሚያበስሉበት ጊዜ በደንብ አየር እንዲዘዋወር ያድርጉና የዕቃዎትን ሁኔታ ይከታተሉ። አንድ ዕቃ ከተፋፋቀ ወይም ከተጎዳ አገልግሎቱ አብቅቷል ማለት ነውና መተካት አለበት። ይህንን የጤና ግንዛቤ በማብሰያ ሂደታችሁ ውስጥ መተግበር ከጀመራችሁ ለጠቅላላ ጤንነታችሁ ትልቅ እርምጃ እየወሰዳችሁ ነውና ቀጥሉበት። ክቡራን አድማጭ ተመልካቾቼ ይህን ቪዲዮ ከወደዳችሁት ላይክ፣ ጠቃሚ ሆኖ ካገኛችሁት በኮሜንት መጻፊያው ላይ 1 ቁጥርን፣ ጠቃሚ ሆኖ ካላገኛችሁት ደግሞ 2 ቁጥርን ጻፉልኝ። መረጃው ለሌሎች እንዲደርስ ቪዲዮውን ሼር አድርጉልኝ። በቀጣይ አዳዲስ ቪዲዮዎች ሲለቀቁ በቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ የተሻለ ነገር ወደ እናንተ እንዳደርስ ይረዳኛል። ለተጨማሪ የጤና መረጃዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።